የተወደዳችሁና የተከበራችሁ ተመልካች አድማጮቻችን በያላችሁበት ሰላምታችን ይድረስ። እንዲሁም ከዚህ በፊት የሆነች አጭር ቪዲዮ ሰርቼላችሁ ነበረ። ከዩኒቨርሲቲ ተመርቃችሁ ወደ ስራ ዓለም ስትሰማሩ ምን ማድረግ እንዳለባችሁ ነው። እርግጠኛ ነኝ የተወሰነ አይታችሁ ትንሽዬ ብትሆን የሚጠቅማችሁ ነገር እንደምታገኙ ተስፋ አደርጋለሁኝ። ስለዚህም በስራ ዓለም ተሰማርታችሁ ያላችሁ ወገኖችም እንዲሁም በስራ ዓለም ለመሰማረት በዝግጅት ያላችሁ በተለያየ ዘርፍ የተመረቃችሁ ተማሪዎች እንዲሁም በተለያየ ሙያ ይዛችሁ በተለያየ ድርጅት ስራ ልትሰሩ ጫፍ ላይ ያላችሁ የተለያዩ ማስታወቂያዎች አይታችሁ ለመቀጠር የተመዘገባችሁ ፈተና የተፈተናችሁ ልትኖሩ ትችላላችሁ። እንዲሁም በስራ ዓለምም ጀምራችሁ ያላችሁም ማለት ነው። በስራ ዓለም ላይ ስንቀጠር የምናገኛቸው ደስታ የሚሰማን እርካታ ከዩኒቨርሲቲ ተመርቀን ወደ ስራ ዓለም ስንቀጠር በተለይ የመጀመሪያ ዓመት ያለውን ደስታ እጅግ ፈንጠዚያ ነው የሚሰማን። ስለዚህ ስራ ዓለም ላይ ገብተን በምናገኘው ደስታ ልክ ደግሞ የራሱ የሆነ ፈተና ወይም እጅግ ቻሌንጅ የሚያደርገን ነገር ሊያጋጥመን ይችላል ማለት ነው። ይሄ በእያንዳንዱ መስሪያ ቤት የተጠበቀ ነው ማለት ይቻላል። ወደ ተቀጠርንበት ድርጅት ስንገባ የሚያጋጥመን አዲስ ባህሪ ያለ ማለት ነው። ከእያንዳንዱ ገና ገብተን ኮሪዶሩ ስናየው እያንዳንዱ ቢሮ ከድርጅቱ ሰራተኞች ከበር ጀምረን እስከ ላይ ኃላፊ ያለው የራሱ የሆነ መልካም ስነ ምግባር ያላቸው መልካም የሆነ አቀባበል ያላቸው ሰዎች እንዳሉ መልካም የሆነ ስነ ምግባር ያላቸው ሰራተኞች እንዳሉ ሁሉ እናንተም በሙያም በአቅምም ልትበልጧቸው የምትችሉ ሰራተኞችም ሊኖሩ ይችላሉ ማለት ነው። ምክንያቱም እናንተ እንደ አዲስ ስትገቡ ቻሌንጅ ሊያደርጓችሁ ሊፈትኗችሁ የሚችሉ አንዳንድ ሰዎችም አይጠፉም። ስለዚህ የመንግስት ስራም ስንቀጠር የግል ስራም ስንቀጠር ሁሉም አልጋ ባልጋ እንዳለ አድርገን ማሰብ የለብንም። የእናንተን ስራ ዝቅ ለማድረግ ስማችሁን ለማጠልሸት እንዲሁም የምትሰሩትን ስራ እንደማያደርግ አድርገውም ሪፖርት የሚያደርጉ ሊያጋጥሟችሁ ይችላል። ምክንያቱ በምትቀጠርበት መስሪያ ቤት ሁሉ እንደዚህ አይነት ቻሌንጅ እንደሚያጋጥም የታወቀ ነው። የለም ማለት አይቻልም። ነገር ግን ሁሉም የምንሰራበትን ለራሳችን እስከሆነ ድረስ በደንብ በትዕግስት ማለፍ ያለብን ነገሮችን ይኖራሉ ማለት ነው። ከዛ ደግሞ ወደ ስራ ስትገቡም የስራው አለመጣጣምም ሊኖር ይችላል። እናንተ ከዚህ በፊት የነበራችሁ ህይወት ከእንቅልፍ የምትነሱበት ሰዓትም ሊሆን ይችላል። ከስራ አርፍደህ መግባት እንደገና ለምሳ ወጥተን በዛ መዘግየትም እነዚህ ነገሮችን ከእናንተ ከሰራተኞች ሊያጋጥሙ የሚችሉ ጉድለቶች ናቸው ማለት ነው። ነገር ግን እንደገባችሁም ለምን አረፈድ ለምን ስራ ቀረ ለምን እንደዚህ ብሎ የሚቆጣህም አካል ሊኖር ይችላል። ነገር ግን ስህተታችሁ አምናችሁም ይቅርታ ብላችሁ ማለፍ እንዳለባችሁ ሁሉ እንዲሁም የእናንተን ክፍተት እያዩ ሁሉ በክፍተታችሁ ብቻ የእናንተ ጥንካሬ ሳይሆን የእናንተ ክፍተት አይተው የሚጓዙ ሰዎችም ይኖራል ማለት ነው። የበላይ ኃላፊ ለሱም ሪፖርት የሚያደርጉ አካላትም ሊያጋጥሟችሁ ይችላል። ስለዚህ ይህ ምንድነው ማድረግ ያለብን? ሁላችንን ለህዝባችንን ለመንግስት ማገልገል እስከሆነ ድረስ ዓላማችንን ለመንግስትም ብቻ ሳይሆን ለራሳችን ተገልግለን ለራሳችን አስተካክለን ለህዝባችን ለመንግስት የምናገለግልበት እንዲሁም ለሀገር የምናገለግልበት ሙያ ስለሆነ በእያንዳንዳችን ተመርቀን የወጣ ነው ማለት ነው። ስለዚህ በዛ መንገድ የሚያጋጥሙን ሰዎችንም በትዕግስት ስሙዝሊ ማለፍ አለብን ማለት ነው። የበላይ ኃላፊ ሆኖ እናንተ የሚያዛችሁ ሰው ግዴታ ማክበር አለባችሁ። ቀድማችሁ ከ10 ደቂቃ ከ15 ደቂቃ በፊት ቢሮ ብትገኙ እንዲሁም ለምሳ ልትወጡ ትችላላችሁ። የምሳ ሰዓትም የራሱ የሆነ ሰዓት ይኖረዋል። ነገር ግን ስራ እያላችሁም አሁን ለምሳሌ ሚዲያ ላይ የምትቀጠሩ ከሆነ የ7 ሰዓት የ8 ሰዓት ዜና ለማንበብ ምሳ ጥላችሁ ብትወጡ ያ የዜናው እዛ ያለው ጥድፊያ ሁሉ ሰዓት ሊጓተቱባችሁ ይችላል። እንዲሁም ሌሎች መስሪያ ቤቶችም ስትቀጠሩም ስራ እያለ ለምሳ አስቀድማችሁ የምትወጡም ሊኖር ይችላል። ነገር ግን ያ ስራ በዛ ሰዓት በዛ ቀን ማለቅ ያለበት ከሆነ ስራውን ጨርሳችሁ ብትወጡም አሪፍ ነው። ምክንያቱም የእናንተ ስም በመልካም ስነ ምግባር ይገነባላችኋል ማለት ነው። ማታ የምትወጡበት ሰዓትም 11 ሰዓት ከሆነ እናንተ በሰዓታችሁ መውጣት አለባችሁ ማለት ነው። ከዛ በፊት መውጣት እንዲሁም የስራ ኃላፊን ከአንተ በላይ ያለው አለቃህን ሳታስፈቅድ መሄድ እነዚህ ሁሉ የእናንተ መልካም ስነ ምግባር እንዲሁም ሞራል ላይም አንዳንድ ቃላቶች የሚወረወሩ ሊኖር ይችላሉ። እያንዳንዱ ተቋም የራሱ የሆነ ህግና ስርዓት አለው። ስለዚህ በህግና ስርዓት ነው መጓዝ ያለብን ማለት ነው። ቅድሚያ ግን ስራችንን የምናከብር ከሆነ
ማንም ሰው ግዴታ ስራን ስለምታከብር መጥቶ ሊናገር አይችልም ማለት ነው። ስለዚህ እናንተ ቆም ብላችሁ መጠየቅ አለባችሁ ራሳችሁ። እንደዛ የሚላችሁ ሰው ደግሞ ስሙዝሊ ምን አጋጥሞ ነው? ምክንያቱ እሱ ያለበት ሁኔታም ላትረዱበት ትችላላችሁ። ከቤተሰብ ጋር ተናዶ ሊሆን ይችላል። መንገድ ላይ የሚያጋጥመው ነገር ሊኖር ስለሚችል እንዲሁም ከስራ ጫናም ሊሆን ይችላል። እነዚህ ነገሮችን በመልካም ጎን አይታችሁ ማለፍ ነው ያለባችሁ ማለት ነው። ስላደመጣችሁ እጅግ አድርጌ ነው ማመሰግናችሁ። መልካም ሁኑልኝ።